ሰላም ውድ ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ ለቤት አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ሰላም ቆያችሁኝ። ውድ ቤተሰቦቼ ዛሬም ለእኔ ጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይዤ ብቅ ብያለሁ። ቤተሰቦቼ እናንተ አበረታቱኝ። ዛሬ ደግሞ ይሄንን የመሰለ ቆንጅዬ የጸጉር ውህድ ይዤ መጥቻለሁ። ወደ ስራው ቤተሰቦቼ እንግዲህ በምስሉ ላይ እንደምታዩት ሂና ነው። ቆንጆ ሂና እንዴት አድርገን በቤታችን ውስጥ እንደምናዘጋጅ ነው አብረን የምናየው። ይሄ ቀዩ ሂና ነው። ሂናውን ስናዘጋጅ በሻይ ወይም በሌላ ነገር ሳይሆን በጣም በቃ ጸጉራችንን ከታጠብነው በኋላ ጸጉራችን ድርቅ እንዳይል ቆንጆ ልስላሴ እንዲሰጠን አድርገን በምንድነው የምናዘጋጀው የሚለውና አብረን የምናየው። እንግዲህ ውድ ቤተሰቦቼ እኔ ያዘጋጀሁትኝ ከድከዴ ሻይ ይባላል። ከድከዴ ታውቃላችሁ ሁላችሁም። እሱን ነው ያዘጋጀሁትና በሱ ነው የምበጠብጠው ማለት ነው። በጣም ቆንጆ ነው። ከድከዴውን ሻዩን ሊፕቱንም ካላችሁ ማንኛውም አበባውም እንዳለ ከሆነ አፍልታችሁ ትንሽ ነው የሚፈልገው። በጣም ቆንጆ ነው። ጸጉራችሁን ተቀብታችሁት ሂናው ከታጠባችሁት በኋላ ጸጉራችን እንዴት ነው የሆነ ተያይዞ ድርቅ ይሌለ ግን በዚህ በከድከዴው ሻይ ከበጠበጥ ነው ማለት ነው። በጣም ቆንጆ ነው የሚሆነው። ጸጉራችን ልስልስ ነው የሚያደርገው። በቃ ስንቀባው ራሱ የሌለ ነው የሚያሳምረው ማለት ነው። ቆዳችንን ጽድት ጥርት ነው የሚያደርግልን እና ውድ ቤተሰቦቼ ለእኔ ስለጠቀመኝ ለእናንተም ደግሞ ይጠቅማችኋል በማለት ነው ይዤላችሁ የመጣሁት። ይሄ ቀዩ ሂና ነው ከከድከዴው ጋራ። በእርግጥ ጸጉራችሁን እናንተ ቀለም ከተቀባችሁ ቀለሙን እንዳያስለቅቅባችሁ አትቀቡ። ቀለም የተቀባችሁ ቀለሙን የምትፈልጉት ከሆነ ማለት ነው። ቀለሙን ግን የማትፈልጉት ከሆነ ተቀቡት። ማለትም እንደዚህ ቀይ ይሆናል ማለት ሳይሆን ጸጉራችሁን በቃ ጽድት ነው የሚያደርገው። ቆንጅዬ በከለሩ በወዙ ነው የሚያስቀረው። ግን ያው ቀለሙ ደግሞ ኬሚካል አይደለ። ስለዚህ ይሄ ሂናው ደግሞ የተፈጥሮ ሂና ስለሆነ ምንም አይነት ኬሚካል የሌለው ስለሆነ ያንን እንትን ስንልበት ያስለቅቀዋል። ያ ነው እና ውድ ቤተሰቦቼ ለእኔ ስለጠቀመኝ ለእናንተም ለአንድ ሰው ከጠቀመ ብዬ ነው። አታውቁም ሳይሆን ታውቃላችሁ። ግን ለአንድ ሰው ደግሞ ማያውቅ ካለ ይጠቀምበት ያንን ብዬ ነው ውድ ቤተሰቦቼ ይዤላችሁ ብቅ ያልኩት። እናንተ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑኝ፣ አበረታቱኝ። ጥሩ ስራ ለእኔ ጠቀመኝ ማንኛውንም ስራ አመጣላችኋለሁ ማለት ነው። የጠቀመኝን እናንተም እንድትጠቀሙበት ማለት ነው። እናም እናንተ አበረታቱኝ፣ አብረን እንደግ እና በሌላ ቪዲዮ ደግሞ እናም ውድ ቤተሰቦቼ ይሄን ውህድ በደንብ አድርጋችሁ እንደዚህ እንደኔ ካዋህዳችሁት በኋላ የፈለጋችሁትን የሚመቻችሁን ለመታጠብ የሚሆን ቅባት ጨምራችሁበት መቀባት ነው ማለት ነው። ከተቀባችሁት በኋላ ከ1 ሰዓት እስከ 2 ሰዓት አቆይታችሁ ታጠቡ። ሂና ስትቀቡ ብዙም ሰዓት አታቆዩት። የምትፈልጉትን ቅባት ጨምራችሁ ከ1 ሰዓት እስከ 2 ሰዓት ጸጉራችሁ ላይ በደንብ እሽት አድርጋችሁ ተቀብታችሁ ፌስታል አስራችሁ ከዛም መታጠብ ነው። እንግዲህ ውድ ቤተሰቦቼ በሌላ ስራ እስከምንገናኝ ደህና ሁኑ።